ሰላም ሰላም እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የሚጣፍጥና ጊዜ የማይፈጅ በፍጥነት የሚሰራ ገንፎ አብረን እናዘጋጃለን። በበሶ ዱቄት ነው የምንሰራው። ውሃ እናፈላና ትንሽ ጨውና ቅቤ ጨምረን የበሶ ዱቄቱን ጨምረን በደንብ እናሸዋለን። ለበሶ የተዘጋጀ የበሶ ዱቄት ያው የበሰለ ገብስ ስለሆነ ጊዜ አይፈጅም። አንድ ሁለቴ የሞቀ ውሃ አድርገን ከድነን እናበስለዋለን ማለት ነው። እየከፈትን ያው እናሸዋለን ዱቄት እንዳይኖረው። እና የገንፎ እህል የለንም ብለን ገንፎ መስራት እየፈለግን መተው የለብንም። የበሶ እህል ካለን እንዲሁ በቀላሉ ደግሞ በጣም የሚጣፍጥ ነው የሚሆነው እና መስራት እንችላለን ማለት ነው። ከዛም ቅቤ እቃዬ ላይ አድርጌ እንደዚህ አስተካክለዋለሁ ማለት ነው። እና መሃል ላይ ቅቤና በርበሬ እጨምርበታለሁ። ከፈለጋችሁ ሚጥሚጣ ማድረግ ትችላላችሁ እና በጣም የሚጣፍጥ ነው። በበሶ እህልም እንደዚህ ገንፎ ሰርተን መብላት እንችላለን ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ ሼር አድርጉ። ሰብስክራይብ ያላደረጋችሁኝም ሰብስክራይብ አድርጉ። በሌላ ቪዲዮ ደግመን እስክንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።